የቧንቧ ዕቃ ወይም ፕለቢንግ ፊክስቸር ካልተጠቀምን የቧንቧ ሥራ ጥቅም እንደሌለው ታውቃላችሁ? ፕለቢንግ ፊክስቸር ማለት ማንኛውም ዕቃ ከውሃ ማቅረቢያ ቧንቧዎች ወይም የፍሳሽ ማስወገጃዎች የምናይዛቸው ሲሆኑ ጥቅማቸው ውሃን ማስተላለፍ ወይም ቆሻሻ ውሃን በማስወገድ ቤታችን ንጹሕ እንዲሆን የሚያደርጉ ናቸው። እስቲ ዋና ዋናዎቹን የፕለቢንግ ፊክስቸር እንያቸው። አንደኛ፣ ላቫቶሪ ወይም ሲንክ የሚያገለግለው እጃችንን እና ፊታችንን መታጠቢያ ወይም ጥርስ ለመቦረሽ የሚጠቅም ሲሆን ሻወር ቤት፣ ኪችን እና የሕዝብ መገልገያ ቦታዎች ይገጠማል። ሁለተኛ፣ ወተር ክሎዜት ወይም WC ለሽንት ቤት አገልግሎት የሚውል ነው። ሦስተኛ፣ ባስቲዩብ ለመታጠብ እና ለመዝናኛ የሚውል ነው። አራተኛ፣ ሻታፍ ወይም ሃንድ ወሸር ከመጸዳጃ ቤት በኋላ የግል ንጽሕናን ለመጠበቅ ይረዳል። አምስተኛ፣ ዩሪናል ይህ በወንዶች መጸዳጃ ቤት የሚገጠም የሽንት መጸዳጃ ነው። ስድስተኛ፣ ድሪንክ ፋውንቴን ንጹሕ ውሃ የሚቀርብበት ነው። ሰባተኛ፣ ላውንደሪ ትሬ የሚያገለግለው ልብሳችንን ለማጠቢያ ነው። ስምንተኛ፣ ኪችን ሲንክ አገልግሎቱ ሳህን እና ሌሎች የመመገቢያ ዕቃዎች ለማጽዳት ነው። ዘጠነኛ፣ ፍሎር ድሬን ቤዝመንት ኪችን እና ሻወር ቤት እና ሽንት ቤት ላይ የፈሰሰ ውሃ እንዳይጠራቀም ይከላከላል። 10 ሻወር ትሬ ሻወር በምንወስድበት ጊዜ ውሃውን ተቀብሎ የሚያስወግድ ነው። 11 ሻወር ሄድ ይሄ የሻወሩን ውሃ ወደ የሚረጭልን ከአናታችን ከፍ ብሎ የሚገጠም ነው። 12 ፒትራፕ ክብ ቅርጽ ያለው ከሲንክ በታች የሚገጠም የፍሳሽ ማስወገጃ ነው። 13 ሶፕ ሆልደር የሚገጠመው ሻወር ቤት ሳሙና ለማስቀመጫ ነው። 14 ቶይሌት ፔፐር ሆልደር የሽንት ቤት ሶፍት የሚቀመጥበት ነው። 15 ፎሴት ቫልቭ እና ታብ የውሃውን እንቅስቃሴ የምንቆጣጠርባቸው ናቸው። ስለዚህ የቧንቧ ሥራ ፊክስቸር ወይም ፕለምቢንግ ፊክስቸር ለቤት ንጽሕና ወሳኝ ሚና የሚጫወቱ የቧንቧ ሠራተኛ ግብዓቶች ናቸው።